ሰላም ጤና ይስጥልን የዋሊያ ቴንደር ቤተሰቦች እንደምን አላችሁ? በአዲስ የኢንሹራንስ የጨረታ መረጃ መጥተናል። ኢንሹራንስ ኩባንያው የሙሉ ውድመት ካሳ ክፍያ ፈጽሞ የተረከባቸውን ተሽከርካሪዎችና የተሽከርካሪ አካላት እንዲሁም የተገለገለባቸውን የቢሮ መገልገያ ቁሳቁሶችና የተለያዩ እቃዎችን ባሉበት ሁኔታ በጨረታ አወዳድሮ ለመሸጥ ይፈልጋል። በጨረታው መሳተፍ የሚፈልግ ማንኛውም ተጫራች ተሽከርካሪዎችና ሌሎች ቁሳቁሶች በሚገኙበት የኩባንያው ሪከቨሪ ቅጥር ግቢ ውስጥ እስከ ህዳር 5 ቀን 2018 ዓ.ም በመመልከት የሚጫረቱበትን የጨረታ ሰነድ የማይመለስ ብር 200 በመክፈል ከዋናው መስሪያ ቤት መውሰድ ትችላላችሁ። የጨረታ ማስከበሪያ ለተሽከርካሪ የሚጫረቱ ከሆነ ለእያንዳንዱ ተሽከርካሪ የጨረታ መነሻ ዋጋ 15 በመቶ ወይም በጨረታ ሰነዱ ላይ የተጠቀሰውን ገንዘብ መጠን ወይም ሲፒኦ ማስያዝ ይኖርባቸዋል። ጨረታው ቅዳሜ ህዳር 6 ቀን 2018 ዓ.ም ከጠዋቱ 3 ሰዓት ላይ በኩባንያው ዋና መስሪያ ቤት ኦዲት አገልግሎትና ተጫራቾች ወይም ህጋዊ ወኪሎቻቸው በተገኙበት ይከፈታል። ነገር ግን የጨረታ ሰነድ ህዳር 4 እና ህዳር 5 ቀን 2018 ዓ.ም እስከ ቀኑ 11 ሰዓት ድረስ በሰም በታሸገ ኤንቨሎፕ በማሸግ ለዚሁ በተዘጋጀው የጨረታ ሳጥን ውስጥ ገቢ ማድረግ ይኖርባቸዋል። ተሽከርካሪዎችን በተመለከተ ከጨረታው በፊት እዳ ቢኖር በኩባንያው የሚሸፈን ይሆናል። ከጨረታው በኋላ ያሉትን ማንኛውም ወጪዎች እንዲሁም 15 በመቶ ቫትን ጨምሮ በሙሉ ገዢው ይሸፈናል። አሸናፊዎች የጨረታ ውጤት ከተገለጸበት ቀን አንስቶ በ10 ተከታታይ ቀናት ውስጥ ማንሳት ይኖርባቸዋል። የጨረታ ማስታወቂያውን ደግሞ የዋሊያ ቴንደር መተግበሪያን ከፕሌይ ስቶር ላይ አውርዳችሁ በመመዝገብ በድረገጻችንና የቴሌግራም ቦታ አማራጮቻችን ላይ በቀላሉ ማግኘት ትችላላችሁ። በየቀኑ የሚወጡ ሁሉንም አይነት የጨረታ ማስታወቂያዎች በየዕለቱ ይደርሳቸዋል። ለተጫራቾች መልካም እድል።